ይስጥልኝ ተመልካቾቻችን እንደምሰምታችኋል። ይህ እግዚአብሔር አንድ ቀን የተሰኘው ፕሮግራማችን ነው። ዛሬ ደግሞ የምገኘው በጓደኞቼ በቢኒያም ጥላሁንና በምህረት በርሄ ቤት ባለችኝ ስቱዲዮ ነው። ይህን እድል ስለሰጡኝ እግዚአብሔር ይባርካቸው። ከዛ ደግሞ በአጠገብ የምታዩቸውን እንግዶች በድጋሚ መሰረተ ክርስቶስ ስን የእስር ቤት ጓደኞቼን ይዤ ነው እንደገና ብቅ ያልኩት። እንዴት ደግመሽ መጣሽ ለምትሉ ይህን ፕሮግራም አይታ ስፖንሰር አድርጋን ከአሜሪካን ሀገር የበለጠ ሊነገር የሚገባው ነገር አለ ብላ ይህን ታሪክ የምታውቀት ደግሞ ስፖንሰር ስላደረገችን ነው። እግዚአብሔር ይባርካት። በመቀጠል እንግዲህ እንግዶቼ እንኳን በደህና መጣችሁ፣ እንኳን እንደገና ተገናኘን። በጣም ደስ ብሎኛል። እኛም በጣም ደስ ብሎናል። ጌታ ይባርካችሁ። አሜን። ዛሬ ለየት ያለ ነው አቀራረባችን፣ ጭውውት ነው እና እርስ በርስ እንጠያየቃለን እና ተዝናንተን ነው እናንተም ተዝናንተን ነው ምን ፕሮግራሙ እናካሄደው። እናንተም ተዝናንታችሁ እንድታዳምጡን በትህትና ጠይቃችኋለሁ። እስቲ ልጀምርና መጀመሪያ እንግዲህ ከሌሎች እንግዶቼ የተለየሽው ሳራ ነሽ። ሳራ እንግዲህ ለዚህ ፕሮግራም አዲስ ነሽ ዛሬና እስቲ ራስሽን በደንብ አስተዋውቂ። እሺ ጌታ ይባርካችሁ። ጌታ ይባርክሽ ታለምዬ። እግዚአብሔር ስለሰጠኝ እድል በጣም አመሰግናለሁ ጌታን። እኔ ስሜ ሳራ ጥላ ይባላል። የመጣሁት ከአውስትራሊያ ነው። ወደ አውስትራሊያ እንዴት ሄድሽ? አውስትራሊያ የሄድኩት ባለቤቴ መጥቶ ነበር እዚህና እጮኛሽ ማለት ነው? እጮኛዬ ሆኖ እዚህ ተዋውቀን ቀለበት አደረገልኝና ሄደ። ከዛ ስፖንሰር አድርጎ ወሰደኝ ማለት ነው። እሺ እቴ ወደ አንቺ ደግሞ ልቀጥል። እስቲ ራስሽን አስተዋውቂ። እሺ አስቴር ጥላዬ እባላለሁ። እዚሁ ነኝ አዲስ አበባ ያለሁት። ሁላችንም መሰረተ ክርስቶስ መሪ መሰረተ ክርስቶስ ወደ አያት አካባቢ ያለ ማለት ነው። ሁላችንም ያው የመሰረተ ክርስቶስ ልጆች ነን። እህቴስ? እኔ የሺ ታደሰ እባላለሁ። ያው ባለፈው ቀርበን ነበር እና ኢሉ ካለን መካከል ኢሉ አለች። ዛሬ ሰፈሬ ጨርቆስ አካባቢ እዛው ተወልጄ እዛው ነው ያደግኩት። ማመልከው ቄራ መሰረተ ክርስቶስ ነው። ጌታ ይባርክሽ። አሜን። በመቀጠል ወደ ሌኒ ነው የሚሄደው። ሌኒ እንግዲህ አንቺ ኬንያም ተምረሻል፣ ናይሮቢም፣ ከዛው ከስራቱ በኋላ ከዛ ወደ አሜሪካም ሄደሽ ተምረሻል። ትንሽ ካራክተርሽ ላይ ዲሲፕሊን እንዲሆነ ፕሮግራም እንዲሆነ አካሄዳለሽና እንዴት ነበር አስተዳደግሽ ላይ የቤተሰብ ወላጆች ያመጡት ፖዚቲቭ ኢምፓክት አለ ወይስ እንዴት ነው? ራስሽን በማሰልጠን ነው? እኚህ ሱብሴትዮ ማን ናቸው? ከዚህ በፊት አንቺን ልጠይቅሽ፣ ይሄንን በኋላ መልሳለሁ። ባለፈው እኛ ሁላችን ከእስር ቤት በኋላ የነበረን ታሪክ ስንናገር አንቺ ከእስር ቤት በኋላ ኮሌጅ እንደገባሽ ብቻ ነው እዚሁ ሀገር የተናገርሽው። ከዛ በኋላ የነበረው ታሪክሽ እንዴት ነበር? እስኪ አንቺ ንገሪኝ መጀመሪያ። እሺ እንግዲህ ጠያቂው ሲጠየቅ መሆኑ ነው። አመሰግናለሁ። ለኔ ከእስር ቤት በኋላ ቸርች እንዳልመጣ መከልከሉም በጣም የምወዳት ጓደኛዬ መስከረም አስራት ወደ አሜሪካ መሄድ ወደ አሜሪካን ሀገር ለመሄድ ፕሮሰስ ጀምሮልኝ ነበር። ካፕቴን ዮሐንስ እጅጉ እሷ ለመሳካት ብዙ ነገሮች ብቻ ትንሽ ዳውን አድርገውኛል። በእርግጥ ከመሰረተ ክርስቶስ ብቀርም ተቀጥቼ በማስጠንቀቂያ ስለሆነ የወጣው ቸርች ካፍላለሁ ሄዳለሁ። ግን በቃ ህይወትን ለመለወጥ በራስ ትግል ተጀመረ። ዝም ብሎ ድሮ ጸልየን እግዚአብሔር ያደርጋል የሚል ነገር ላይ ራስ መልፋት ያስፈልጋል የሚል እይታ ያመጣው ሄዱ እና ዩኒቨርሲቲ ገባሁ። በማታ ነው ዩኒቨርሲቲ የገባሁት። በቀን ሆቴል ስኩል ገባሁ እና ሁለቱም ጋር እየሰራሁ እማር ነበር። ዩኒቨርሲቲውም ሆቴል ስኩሉ እሱ የአንድ ዓመት ፕሮግራም ነው፣ አለቀ። አስተማሪ ሆንኩኝ እዛው። በማታ ደግሞ ኢትዮጵያ ቴሌቪዥን ኮንቲኒቲ አናውንሰር ይባላል በእኛ ጊዜ ፕሮግራም አስተዋዋቂ ማለት ነው። አሁን በጽሁፍ ነው የሚያቀርቡት። ያኔ ግን ሰው ተኮር ነው ያ ዘመን። የደርግ የሶሻሊስት ስርዓት ራሱ ሰው ተኮር ነው በአብዛኛውና
ያችን እሰራለሁ። በቃ ቤቴ አቧሬ ዩኒቨርሲቲ 6 ኪሎ ሜክሲኮ ትምህርት ቤቴ ለጋር ጄን እንደዚህ እና ጾላ አባውት ህይወትን ለማሸነፍ የሚደረግ ትግል ውስጥ እየገባሁ ነው የሄድኩት። እግዚአብሔር ይመስገን ግራጁዌት አደረኩ አዲስ አበባ ዩኒቨርሲቲ በፖለቲካል ሳይንስ እና ፖለቲካል ሳይንስ ኤንድ ኢንተርናሽናል ሪሌሽንስ ይባላል። በዛ ሰዓት ማይነራችን ፓብሊክ አድሚኒስትሬሽን ነው። እሱን ጨረስኩ። ከዛ በኋላ እዛ እየተማርኩ እያለሁ ዓለማዊነት ውስጥ ገባሁ። እየደከመ ሄደ ህይወቴ። በቃ ባካ አደረኩ። ከዛ በጣሊያን ሀገር ደግሞ በስኮላርሺፕ ሲሄድ ከሆቴል ስኩል ማለት ነው። እዛ ደግሞ እንደገባሁ ጌታ ወደ ድሮ ፍቅሬ ወደ ክርስቶስ መመለስ ሆነልኝና ምሕረትና ቸርነት በዘመን ሁሉ ይከተሉኛል በእግዚአብሔር ቤት ለዘላለም እኖራለሁ የሚለው የመዝሙር 23 ጥቅስ እዛች ከተማ ላይ ነው በህይወት የተፈጸመውና በእውነት ምሕረትና ቸርነቱ እንዴት ላስት 7 years ዓለማዊ ሆኜ የኖርኩበትን ህይወት ውስጥ እንዴት ሲጠብቁኝ እንደኖሩ ተረዳው። ከዛ በኋላ እዛ ማቋርጬ መጣሁ። ጤናዬ ጥሩ አልነበረም። እዚህ መጣሁ፣ ስራ ጀመርኩ። በምሰራበት ቦታ ደግሞ ቋንቋ መቻል ጣሊያንኛ ህይወቴን የሚቀይር ስራ ውስጥ ገባሁ። ባለ ፋብሪካ ሆንኩ፣ ነጋዴ ሆንኩ። በቃ በዛ አይነት ሆኖ ግን ስመጣ በጣም የተቀጣጠለ ክርስትና ከድሮ የበለጠ እና እዚህ ካሉት ክርስቲያኖች ጋር መግባባት አቅቶኝ እና ለሰው ይቸግራል። ኖርማሊ ጣሊያን ሀገር ለክርስትና ትንሽ ደረቅ ሀገር ነው፣ ግን እግዚአብሔር ሲለውጥሽ ሳውዲም ውስጥ ይለውጣል እና በጣም በዛ ቸገር ነበር። እግዚአብሔር ይመስገን ከዛ በኋላ እሱንም እየሰራሁ ኑሮን እያሸነፍኩ እግዚአብሔር ይመስገን አሁን ፋብሪካው ተሸጧል፣ ግን ሌሎች ስራዎች እንዲሁ እየሰራሁ እኖራለሁ። ምን ነበር ፋብሪካው? የብስኩት ፋብሪካ። አንቺ ነሽ መጀመሪያ ያንን ብስኩት በኢትዮጵያ ውስጥ የጀመርሽው? የመጀመሪያው ቸራሊያ የሚባለው የመንግስት አለ ከፕራይቬት የመጀመሪያ ነው እና እንትኑ የሚገርማችሁ በቃ የመነሻው ካፒታሉ ዲፖዚቱ የኔ ዜግነት ነው፣ ኢትዮጵያዊነቴ ነው። ሰውዬው ጣሊያናዊ ስለሆነ አንሌክስ ኤክስፖርት ማድረግ ካልሆነ መስራት አይችልም። ከእንደዛ ደግሞ ካረገ $500,000 ምናምን እንትን ዲፖዚት ማድረግ አለበት ለኤክስፖርቱ። ስለዚህ ያንን ማድረግ ስለማይችል በእኔ ሆቴል ውስጥ ስራ ጀምሬ የተገናኘ ነው። ምክንያቱም መስሪያ ቤቴ አይቀበለኝም ጊዜ አሳልፌ ስለመጣሁ እና አንድ ዘመዶቼ ሆቴል ከፍተዋል፣ አይቤክስ ሆቴል። እዛኛ ፍሮንት ኦፊሱን ያሽልናሉ። እዛ ስራ ጀመርኩ እና እኔ የምላችሁ እንዲህ ባጭር የምናገረው አይደለም። በሞት ጥላ ውስጥ ነው ያለፍኩት ታምሜ ጣሊያን ሀገር። በጣም ሁለት ኤክስትሪም በጣም የደስታም ከባድም ጊዜ ያሳለፍኩበት ነውና ህይወቴን የቀየረ ኤክስፒሪየንስ ነው። ከዛ በኋላ በሴምት ዓለም አይደለሁምና መጣሁ። ከዛ አይነት ላቭሊ ብስኩት ደግሞ በጣም ስሙን ራሱ ምርጫ ሲደረግ የሰጠው ስም ነው እና ዝናን እግዚአብሔር አበቀለ፣ በሰዎች ዘንድ ተወደደ፣ ብዙ ነው እና እግዚአብሔር ይመስገን። ከጌታ ጋር አብሮ መነገድ፣ ከጌታ ጋር አብሮ መማር፣ አብሮ ማጥናት፣ አብሮ መኖር፣ አብሮ መራመድ የሚለውን ፕራክቲካል የሆነውን ነገር እግዚአብሔር በቃ በዛ ህይወት ውስጥ አሳልፈኝ። እንግዲህ ከእናንተ ከተለየ በኋላ የሰራሁት ሄደ። ዴንቨር አግኝቼሽ ነበረ ቴዎሎጂ ስኩል ሆነሽ። እሱ ደግሞ እንዴት መሰላችሁ እንደው ላሳጥረውና ከእግዚአብሔር ጋር ክርክር ነበር እና ያ ሃይሊ ዲስአፖይንትድ በሆንኩበት ሰዓት ፍላይት ላይ ከአንድ ወንድም ጋር ተገናኘ። እሱ በዛ ሰዓት በሰሜን አሜሪካ ያለው የክርስቲያን ፌሎሺፕ አይ ቲንክ ቼርፐርሰን ነበር መሰለኝ፣ ሳይንቲስት ነው፣ ዶክተር አበራ ጌታሁን ይባላልና ፍላይት ላይ ተገናኘን። ለሱ የመጣ መልእክት ነበር፣ እዛ ሰው ይጠብቀው ነበር። እሱን መልእክት ሊሰጥ ምልክት ነገረኝ። በምልክት አወቅኩት፣ ሰጠሁት። በአጋጣሚ የሁለታችን ማይል ሲት ነው የፍላይታችን። እያወራን ሄደን እና ባይብል ኮሌጅ ብትፈልግልኝ ትችላለህ ያልኩት፣ ፈለገልኝ። ተጻጻፍ ዋጋ ሪዝናብል የሆነ ከላከልኝ ውስጥ ይሄኛው አፎርደብል ነው። ከዛ ባይብል ኮሌጅ እዛ ገባሁ። 2 ዓመት ተምሬ
ቢብሊካል ስታዲስ መጣሁ እና የሚገርማችሁ ላይፍ ኤክስፒሪየንስ ነው። አዲስ አበባ ዩኒቨርሲቲ መማር ራሱ ሌላ ዓለም ውስጥ የሆኑ በቃ የኢትዮጵያ አንድ ክፍሏን መጎብኘት ማለት ነው። ኃይለኛ ክፉ የሆኑ የፊውዳል ሎርድስ የድሮ በቃ ሰራተኛውን ገበሬውን ሁሉ መከራ እያስበሉ የነበሩ አባቶቻችን አሉ አይደል? አያቶቻችን ፊውዳሎቹ እነሱ ትምህርት ተምሮ አዲስ አበባ ዩኒቨርሲቲ ገብተው ተማሪውን የሚያሰግዱ ትምህርቱን ሳይሆን ጸባይ የምናጠናበት የሚያደርጉ አዲስ ሌላ ዓለም እና ወርቅ የሆኑ ሰዎች ደግሞ አሉ በዛ መሀል። ይሄ ያለበት ዓለም ነው ዩኒቨርሲቲው። እንደገና አሜሪካን ሀገር ደግሞ ኮምፕሊትሊ ዲፍረንት በቃ እና ምን ያህል የፍቅር ሰዎች እንደሆኑ አስተማሪና ተማሪ መሀል እንግዲህ አይ ዶንት ቲንክ ኢትስ ኦንሊ ፎር ባይብል ኮሌጅ ሌሎችንም ስጠይቃቸው የሚነግሩኝ ነው እዛ የሚማሩት ኢትዮጵያን ተማሪዎች ነው። ያ በጣም ትልቅ ትምህርት ቤት ነው። እሱንም ያገኘሁት በዴንቨር እና ይሄን ይመስላል። ጌታ ይባረክ። አሜን። ታሪካችን ኢየሱስ ነው። የታሪክ ባለቤት ጌታ ኢየሱስ ነው። ለኛ ለምናምን ሌሎች ምን እንደሚሉ አናውቅም። ገድላችንም ኢየሱስ ነው። እሱ ክራይስት ሊቭስና ስለዚህ በእኛ ውስጥ ሆኖ የሚሰራውን ስራ ነው የምንኖረው ኑሮና እግዚአብሔር ይመስገን። ልክ ነሽ። እና እስቲ ጀምሪልኛ ይሄንን ቀደም የጠየቅሽ ምን አይነት እንትን ነው? እሷ እናቴ ናት። እሺ ማለት ማን ይባላሉ? ወይዘሮ እልፍነሽ ገድለ ጊዮርጊስ ትባላለች። እሺ ከመጽሐፍ ትንሽ በጣም እናቴ ሌሊ እዚህ ቤት እንደገባሽ ይሄ የቢኒያም ጥላሁን ቤት ነው ስልሽ የቢኒያም ጥላሁን እናትና የኔ እናት ጓደኛሞች አብሮ አደጎች ናቸው ነበር ብለሽ እስቲ የቢኒያም እናት ፎቶግራፍ ሰርግ አለ ካለ ጋብቻቸው ዕለት እሺ የቢኒያም ጥላሁንን የእናቱንም ፎቶ እናመጣለን። ከእናትሽ ጋር እንዴት ነበር ጓደኝነታቸው? እንደው በጣም የሚገርም አጋጣሚ ነው። በጣም እኔም ቢኒያም ቤት መሆኑን ሳቅ በጣም ገረመኝ። ትዬ ትርሲት የቢኒያም እናት የእናቴ ጓደኛ ሀረር አብሮ ያደጉ እናቴም የመጀመሪያ ሚዜዋ ያረገቻት ትዬ ትርሲትም እናቴን የመጀመሪያ ሚዜ ተደራረጉ። አብረው ስንኖር ደግሞ በጣም የሚዋደዱ የሚከባበሩ እልፍዬ እንዬ እየተባባሉ እየተሳሰቡ የሚኖሩ በጣም ኃይለኛ ፍቅር ያሳዩን ጓደኛሞች ናቸው። እንደ ሳይኮሎጂስት የሚያረጋት ነበረ። በቤታችን ሌባ ከአንድ ጊዜ በላይ 18 ሰዎች ሆነን እንኖራለን። ከወለደቻቸው ልጆች ሌላም ያሳደገቻቸው ብዙ ሰዎች አሉ። 20 ሆነን ኖረን እናውቃለን። ወጣ ስትል ራቁቱን ሰው ካየች ወንክሎ ታመጣና እጠቡት፣ አልብሱት አሉት። እሱም በእግዚአብሔር አምሳል የተፈጠረ ሰው ነው። ትላለች ደግሞ ለሰራተኛ ሳይሆን ለኛ ለወለደቻቸው ነው የምታዝን እና ካራክተሯ በጣም የሚገርም ብዙ ነገር ማድረግ የምትችል ሆሊስቲክ ሴት ናት። እና ሌባ የጠፋው ቤታችን ምን መሰለሽ? አንድ ነገር ጠፋና ለመጀመሪያ ጊዜ ተሰለፈዋለች። ተሰለፍንና ሁለት ነገር፣ አንድ እስክሪብቶና ወረቀት እዚህ ጋር አስቀምጣለች፣ አንድ ሩዝና ቅጠል እዚህ ጋር አስቀምጣለች። እንን ስምህን እዚህ ጋር ጻፍ ትላለች። እዚህ ጋር ደግሞ ሩዝ በማንኪያ ትሰጠንና አፋችሁ እስከታችሁ እዚህ ጋር ትፉ ትለናለች። በኋላ ሌባውን ታገኘዋለች። እንዴ እኔ አሁን እኮ ነው ለአሜሪካን ሀገር ለመሆኑ እንዴት ነበረ ያኔ ሌባውን ያገኘሽው ብዬ ስጠይቃት ያኔማ ጥያቄ የለም ዝም ብሎ መታዘዝ። እና ምን አለች? ሲጽፍ ሌባ ከሆነ ይንቀጠቀጣል
የውስጥ ብሎ ሲንቀጠቀጥ ይዘዋል። ሌሎቻችሁ በነፃ ያልሰረቀ በነፃነት ነው የሚጽፈው አለች። ሲደነግጥ ደግሞ ምራቁ ይደርቃል። ከዛ ሩዙን አፉ ውስጥ ከቶ ሲያወጣ የሱ ደረቅ ነው፣ የሌሎቻችሁ እርጥብ ነው። ወይኔ ሳይኮሎጂ ማን አስተማራት? እና እንደዛ አሁን ወንድሞቼ አሉ ሁሉም 12 ሰዓት ነው መግቢያ። ሰራተኞቹ ትልልቆቹ ሁሉ ያከብሯታል። ጽጌ ሞገስ አንዴ ምን አለች እናቴን ስትቀርባት፣ እንዴ እናንተ እንደዚህ የሚያስፈሩ ያረጋችኋቸው እናታችሁን እንዲህ ቀልደኛ እንዲህ ተጫዋች የሆኑትን ሴትዮ ነው አለች። እና እኛ በስርዓት በአክብሮት ነው በቃ ያለችንን እሺ ብለን። እናቴ የማትሰራው ነገር የለም። ሹራብ ትሰራለች፣ ስፌት ትሰፋለች፣ ፈትል ትፈትላለች። እንደዚህ ድግስ ምናምን እንዲሄደ አይታ ማታ መታ ትሰራዋለች። እና እኛንም እንደሱ ነው ክሬት ያደረገች። እኔ ልብስ ሰፋለው፣ ለመሶብ ሰፋለው። እንዝርት ያስተማረን አባታችን ሲኖር ወንድ ነው። መሶብ ወርቅ ከነክዳኑ ደግሞ የተማርነው ጉደር ሄደን አንድ እህቷ ቤት ሽርሽር ለ3 ወር ትሄዳላችሁ ተብለን ለሽርሽር ስንሄድ ገና እንደገባን ጠዋት መሶብ ትሰፋላችሁ፣ ከሰዓት ጉብኝት ሀገር ትጎብኛላችሁ፣ ትጫወታላችሁ አለችን። እዛ እህቷ ቤት ነው ደግሞ መሶብ ወርቅ ሰፍተን እና አሁን እኔ ሆሊስቲክ ቲችንግ አስተምራለሁ ብያቸዋለሁኝ። እና ሰዎች ስራ የሌላቸው ሰዎች ስራ እንዴት እንደሚያገኙ ካሰለጠንኩ በኋላ አይምሯችን ለስራ እንደተፈጠረ እግዚአብሔር ስሩት፣ አብጁት፣ አስተካክሉት ያለውን ስልጣንና እውቀት የሰጠንን ሰው ሁሉ አንድ አይነት ነው። እምቅ ችሎታ አለው። ከሰራበት ሁሉን ነገር መስራት ይችላል። ይሄን ከእናቴ ተምሬያለሁ በተግባርም እና ሳስተማርኩ በኋላ ትሬኒንግ አደርጋለሁ። እኔ ራሴ ሹራብ አስተምራቸዋለሁ፣ ፈትል አስተምራቸዋለሁ፣ መሶብ መስፋት አስተምራቸዋለሁ። እንትን ቤተክርስቲያን 40 ሰው ካሰለጠንኩ በኋላ ምንድነው የሚባለው ይሄ ከዘነበ ወርቅ ጀርባ ያለው የሆነ ቤተክርስቲያን አለ እና እዛ ካስተማርኩ በኋላ እኔ ነኝ ያሰለጠንኳቸው። ቃለ ሕይወትም ሊሆን ይችላል። ሰፈሩን እኮ የማናለብሽ ሰፈር ቆሬ ነው። ቆሬ ቤተክርስቲያን እና የምትረዳቸው የአሜሪካዊ ነበረች። እቺን ሴት አገናኙን ብላ መታ ወንጌል ተናግራ አሰልጥና በተግባር አስተምራ ካውንስል አድርጋ እንደገና ደግሞ እንዲገፉት 150 እንጀራ ጋግራ እንደሆነ ነገ 200 እንድትገብ ካውንስል እያደረገች ፑሽ ማድረግ እንደዚህ። ይሄንን በጀልዱ በመሃል ሜዳ በተለያየ ቦታ ተሰርቷል እንዲህ አይነት ስራ። እንዳውም ይሄን ሁሉ ከእናቴ የተማርኩት ነው። አንድ ጊዜ ምን ሆነ መሰላችሁ? አንድ ቄስ ጠዋት ጀምረው መጡ እና እናቴ እዚህ ጋር ትሰፋለች፣ እዛ እኛ እንቀመቅማለን፣ እዛ እህቴ እንደዚህ ከ2 ሰዓት ከጠዋት የመጡ 11 ሰዓት ላይ በኢትዮጵያ አቆጣጠር አሁን እነዚህ ልጆች በምን በኩል ነው ኃጢአት የሚሰሩት አሉ። ቀጥታ ይህንን ወርድ ተጠቀሙ። ምን ማለት ነው ሲባሉ እንዴ ታጀብሬ ሳያቸው ከእርሶ ጋር ተጣብቆ ከአንዱ ስራ ወደ አንዱ ስራ ከአንዱ ስራ ጨዋታ እንኳን የሚጫወቱበት ጊዜ የላቸውም። በምን በኩል ኃጢአት እነዚህ ልጆች መስራት ይችላሉ አሉ። እና እንደዛ ነበረ። እና አባታችሁ በህይወት አልነበሩ ማለት ነው? ያኔ አልነበሩም። አባታችን እኔ 3 ዓመት ሆኜ ነው የሞተው። እናታችን ለብቻዋን ያሳደገችን ወንድም ሴትም ሆነ በቃ ሁለቱንም ሰጥቷት ነበረ እግዚአብሔር። ጨካኝ አይደለችም፣ በጣም ደግናት። ግን አንዳንድ ነገር ላይ እኛን መስመር ለማስያዝ ብላ ተጨከነበት ጊዜ አለ። ስለዚህ የእናቴ ተጽዕኖ በህይወቴ ላይ አለ ነው እሱ የሚገርም ነው ማለት ሁላችንም ከቤተሰቦቻችን የምንወስደው ባህሪ አለ። እያንዳንዳችሁ ጠይቅ ረዥም ጊዜ ስለሚወስድ ነው ማሳጥረው እንጂ ራሳችንን ግን አሁን ከእሷ እናት ታሪክ ስታዩ በየራሳችሁ እናቶች ታሪክ ስታዩ እግዚአብሔር የሚወደውን ነገር ለማድረግ ለሰዎች ፍቅርን፣
ቸርነትን ለማድረግ ከኛ የበለጠ እነሱ በመልካም ነገር የተጉ ነበሩ እና ምን ይመስላችኋል? እኛን እንደዛ እንዳንሄድ ያደረገን ምን ይመስላችኋል? ከየሺ ጀምር እኔ በእውነት ሁል ጊዜ ሳስብ የሚገርመኝ ነገር ቢኖር የድሮ እናቶቻችን አልተማሩ፣ ብዙዎቹ አልተማሩ፣ አንዳንዶቹ ቢማሩ አንዳንዶቹ አልተማሩ እና ብዙዎቹ ያልተማሩ ናቸው። ግን ማህበራዊ ኑሮ ሲኖሩ ልጆች ሲያሳድጉ የቤታቸውን ኢኮኖሚ እንዴት አድርገው ማስተዳደር እንዳለባቸው ከህብረተሰቡ ጋር በፍቅር የሚኖሩበትን ነገር ስናስብ አሁን ያለውን ነገር በጣም የተራራቀ ነው። በጣም ክፍተቱ የሰማይና የምድር ያህል ለዛው መጽሐፍ ቅዱስ በጣም የእግዚአብሔርን ቃል አንብበን መጽሐፍ እነሱ ምንም በቃ በስመ እግዚአብሔር በቃ እግዚአብሔርን ዝም ብለው አውቀውታል። ፈሪሃ እግዚአብሔር በውስጣቸው አላቸው። በጣም እግዚአብሔርን ይፈሩታል። ይሄዳሉ፣ ቤተክርስቲያን በሚያምኑበት ቦታ ይሄዳሉ፣ ጸሎት ያደርጋሉ እና ያላቸው ትንሽም ድሆች ቢሆኑ ያው የኔ ቤተሰቦች ምንም ብዙ ሀብታሞች ድሆች ናቸው፣ ግን በጣም ለልጆቻቸው የሚያስፈልገውን ነገር ኬትም ብለው አምጥተው ከማህበረሰቡ ጋር በፍቅር ኖረው እኛ ቤት የሚገርምሽ ይሉ ቅድም እንደተናገረችው እኛ ምንም የለንም፣ ግን ቤቱ በሰው ነው የሚዘጋው። በቃ በሰው ነው የሚዘጋው። ሁሉ ሰው መሬት ተኝቶ ነው የሚታየው። ከሰው ከኛ ልጅ ማለት ነው በዛታችን የእናቴ ዘመድ ይመጣል፣ የአባቴ ዘመድ ይመጣል። በቃ ያለንን ተካፍሎ መብላት የነበረበት ጊዜ ነው። ለምን ይመስልሻል? በቃ የእግዚአብሔርን የመፍራት ፍቅር እኛ ለምን የለን? በቃ ይሄ ነገር እኮ ይጠፋው አሁን ለምን የለንም የሚባል ከዛ ለምን አልወረስም ሲባል አሁን በጣም ብዙ ሰው ሰልፊሽ ነው። በቃ በአሁኑ ሰዓት በእውነት ያለውን እንኳን ለማካፈል በጣም ሰልፊሽ ነው። ብዙ ሰው በር ተዘግቶ አሁን ማንም ሰው ቤት ማንም ሰው አይገባም እና ይሄ በጣም ያሳዝናል። እኛ አሁን በጣም ብዙ ሰው ቤታችን ነው አሁን አድገው የራሳቸውን ኑሮ እየኖሩ ነው ያሉት እና ይሄ ለምንድን ነው ያልሆነው ስል ሁሉ ጊዜ ነው በጣም አዝናለሁ። እኔ ጋር የለም አሁን ይሄ እኔ ሁለት ወለደ ነው እኔና እህቴ አንድ ትንሽ ልጅ አለችኝ። በቃ ከዚህ በላይ ሰው አንፈልግም፣ ሌላ ሰው መተን ለምንድን ነው እየጠፋው ሁሉ ጊዜ ነው ብለውና እንደውም ከበፊት በበለጠ ኑሯችን ጥሩ ነው። ሌሎችን ማካፈል መርዳት እንችላለን፣ ግን በቃ ለምንድን ነው እየጠፋው? በቃ ፍቅር የለም፣ መተማመን የለም። አዎ የሚያሳዝን ነው። እስቲ ሳራ ይሄ ለምን ይመስልሻል? እኔ በሁለት መንገድ ነው የማየው። በዚህም ዘመን አሉ በጣም መልካም የሆኑ ሰዎች። እኔ እናታችን በጣም ልጅ ሆነን ነው የሞተችው። ምናልባት እኔ አይዶኖ 8-7 እዛ እድሜ ነው የሞተችውና አባታችን ነው ያሳደገን። ግን ታላቅ እህቴ ዘነበ ወርቅ ጸሐፊው ነበረች የመሰረተ ክርስቶስና እሷና ባለቤቷ ጋሽ ግርማ ንጉሴ ይባላል ያሳደጉን እነሱ ናቸው። እና ለኔ ሮል ሞዴል ነች ዘነበ ወርቅ በጣም በብዙ ነገር። እና የሚገርመው ነገር አንዳንድ ጊዜ እንዲሁ ስንጫወስና ነሳ ብዙ ሰው እናቱን ነው የሚጠቅሰው። እናቴን ብዙ አላቃትም ማለት በደንብ ትዝ ትለኛለች፣ አስታውሳታለሁ። ግን ለኔ ብዙ በእድገትም ሆነ በባህሪም ሆነ እህቴ ነች። እንደ እናትም እንደ እህትም ሆና ያኖረችንና በጣም ደግነታቸውን አሁን ቤታቸው ደቡብ መሰረተ ክርስቶስ ነው። በዛ ጊዜ የሚገርመው ማለት የስደት ዘመን ነው፣ የመከራ ዘመን ነው። ቤቱ 3 ፕሮግራም ይካሄዳል። አንዳንድ ጊዜ እነሱ መኝታ ቤት፣ ሳሎን፣ ልጆች መኝታ ቤት ፕሮግራም ይካሄዳል። የመሰረተ ክርስቶስ ፕሮግራም እና ውጪ ደግሞ ትልቅ ስደት አለ። በጣም መከራ ነው። ያው እንደምታውቁት የእስር ቤቱ የምኑ ባሏም ለትንሽ ጊዜ ታስሮ ነበር። ብዙ ችግር አለ። የመጣ ሳይበላ አይሄድም። አስታውሳለሁ እኔ አዳር ፕሮግራም ተደርጎ በጣም ብዙ ሰው ነው የሚሰበሰበው እና አንዳንድ ወንድሞች እህቶች ደግሞ ማታ የሚማሩ ነበሩ። አሁን ከትምህርት ቤት ነው ቀጥታ፣ ግማሹ ዩኒ ነው ግማሹ ሃይስኩል ቀጥታ ነው የሚመጡት እና አንዳንዴ የተሰራው ምግብ ያልቃል እና ባለቤቷ ኪችን ገብቶ ባካችሁ በርበሬና ቅቤ እንኳን መታችሁ ቢሆን ስጧቸው ይላል። በቃ ወጥ እንኳን አልቆ ማለት ነው። እና ያው እንደምናውቀው ያ ዘመን ከባድ ዘመን ነበር። ሰው ልጁን እንኳን
ብዙ ፑሽ የሚያደርግበት ዘመን ነው እንደዋል አይደል ራሱን እንዲችልና ብዙ ቅዱሳን የተገለገሉበት ቤት፣ ብዙ የእግዚአብሔር ስራ የታየበት ቤት፣ ለኛም ደግሞ በእውነት ለመቆማችንም ደግሞ የጌታን ነገር ያሳዩን ሰዎች ናቸው። ስለዚህ የለም ለማለት በእናትና በአባቶቻችን ብቻ ነው ይሄ ነገር ያለው ለማለት እቸገራለሁ። አሉ ሰው በምርጫ ነው የሚኖረው። ጥቂቶች ይኖራሉ እኮ የለም ፍጹም ብለን አይደለም። ግን ለምን እኛ ሞር አዲስ ፍጥረት ነን፣ በክርስቶስ አዲስ ሰው ነን እና ከኛ ሞር መቆረስ፣ ሞር መሰጠት፣ ሞር ይሄንን ነገር ማሳየት ነው የሚጠበቀው። ግን አዘር ወይ ነው በጣም ሰልፊሽ መሆናችንን በጣም ብዙ የማይመች ነገር ያለን ሰዎች መሆንን ነው የምንታየው እንጂ በጣም እግዚአብሔርን የሚፈሩ ብዙ ሰዎች መልካም የሆነ ህይወታቸው ወንጌል የሆነ ህይወታቸው ይመሰክር አሉ። እና እኔ እንደው የሚመስለኝ ያው እሷም እንዳለችው ፍቅር ማጣትና ራስን መውደድ፣ ራሳችንን የምንወድበት ደረጃው በጣም ከፍ እያለ ሄዶ ይመስለኛል። እና እንደው እግዚአብሔር ያስበን። እና ወደሚቀጥል ጥያቄ ብሄድ በሄድሽበት ሀገር እንዴት ነበረ ህይወት? አውስትራሊያ ስትገቢ አዲስ ህዝብ ነው፣ ካልቸሩ ሁሉ ነገሩ። ያኔ ደግሞ አበሻ ቡጥቅ ምን ያህል እንደሚሆን አላውቅም፣ ምናልባት ትንሽ ይሆናል። እንዴት አገኘሽው? እንግዲህ 41 ዓመቴ ከሀገር ከወጣሁ ማለት ነው እና ያለፉት 40 ዓመታት በተለይ መጀመሪያ ማለት እኔ ስደርስ ባለቤቴም ትምህርት ቤት ነበረ። አበሻ ምናልባት 2 እና 3 ቤተሰቦች ነው፣ እነሱም በትምህርት ሄዱ ቤተሰቦች በከተማ ደረጃ በጣም ጥቂት ናቸው የነበሩትና በጣም በቃ ከባድ የሚባል ጊዜ ነው። ካልቸሩን አናውቀውም፣ ቋንቋ አለ። የኛ ክረምትና የአውስትራሊያ ክረምት ይመሳሰላል። ሲዝኑ አንድ ታይም ነው፣ ግን እንደዛ አይነት ብርድ አይደለም ኢትዮጵያ ውስጥ ያለው። በጣም ኃይለኛ ብርድ ነው። ስኖ የለንም፣ ግን በጣም ብርዳም ነው እና የመጀመሪያም ጊዜ ስለሆነ በቃ ቀና ማለት እስኪያቅተኝ ድረስ ነው በጋቢ በምን እየተሸፈንኩ። በጣም ይበርድ ነበር ኦገስት እና ካልቸሩ ምኑም እንዳልኩሽ። ሌላው ብቸኝነት ነው። ባለቤቴ ተማሪም ስለነበር ቢዚ ነው፣ ፓርታይም ይሰራል፣ ይማራል እና በቃ እስኪለመድ ድረስ ከባድ ጊዜ ነበረ። እግዚአብሔር ረዳን። ከዛ 2 ወንድሞች መጡ። አንደኛው ወንድም ከህንድ ሀገር፣ ሌላ ወንድም ደግሞ ከጣሊያን። እነሱም እንዲሁ በስኮላርሺፕ የወጡ ናቸው። ጨርሰው መጡ ወደኛ እድል አግኝተው ከነሱ ጋር ፌሎሺፕ ጀመርን። እኛ ቤት ውስጥ ጀመርን። አብረን እግዚአብሔርን ቃል እያጠናን እየተማማረን እንዲህ እያልን በቃ እየቀጠለ እግዚአብሔር ደግሞ ረዳን። ያው በቁጥርም እየተጨመረ ሄደ። አሁን ቤተክርስቲያን አለን፣ አማኑኤል ኢቫንጀሊካል ቸርች የሚል በጣም ጥሩ የፍቅር ሰዎች የሆኑ ወገኖች ያሉበት ቤተክርስቲያን። የት ከተማ ነሽ ማለት ነው? ሲድኒ። ኮንግራቹሌሽን። እግዚአብሔር ይመስገን። አሁን አያት ሆነሻል። ብዙ ሄደሻል። እግዚአብሔር ይመስገን። በጊዜም ነው ወደ ትዳር ዓለም የገባሽው እና እንደው እዛ ሀገር እያለሽ እስካሁን ድረስ የማይረሳሽ በዛ በሪቫይቫሉ ጊዜ በፓስተር ዳንኤል መኮንን መንፈስ ቅዱስ ይሰራ ከነበረው ከድሮ ታሪክ እንደው የማይረሳሽ አለ? በጣም ብዙ አለ። የቱ ተጀምሮ የቱ ነው እንትን የሚባለው? መቼም ይሄ በአይን የሚታየው ፊዚካሊ ሆነው ሚራክል ብዙዎቻችን ምስክሮች ነን። እዚህ ያለ ነው አይተናል። እንደ ታሪክ ነው የምንተርከው። እኔም ባለሁበት ቦታ እንደ ታሪክ የምንናገረው ብዙ ነገር አለና እግዚአብሔር በጣም ታላቅ ነገርን ያደረገው። ፓስተር ዳንኤልን፣ ሰለሞን ወንድማችን ሰለሞን ተስፋዬ፣ ብርሃነ ግደይ የማንረሳቸው ብዙ ወንድሞች አሉ። ስፔሲፊክ የዚህ ብለሽ የማስታውሰው አንድ አብራን ትምህርት ቤት የምትማር ልጅ ነበረች እና በፖሊዮ እንትን ብላለች። ምንድነው ተጣማለች። ፖሊዮ ያው እንትን አይደል የሚለው እና እንዲህ እየተጣመመ ነው። የሚገርምሽ ነገር እንደዚህ እግሯን ይዛ ነው የምትሄደው። ምናልባትም ልታይም ትችላለች። አሁን በህይወት ካለች አላውቅም።
እና ትምህርት ቤት ስንሄድ ደብተር መያዝ አትችልም፣ ጓደኞቿ ናቸው የሚይዙላት። እና በጌታ አይደለችም የዛን ጊዜ። ያው ትምህርት ቤት ስንሄድ እናታለን፣ ስንመጣ ክፍላችንም አብሮ እንኳን ባይሆን ግን ሁልጊዜ ነው የምናያት፣ መንገዳችን አንድ ስለሆነ። እና ያው ታዝኛለሽ፣ ምንም ማድረግ አትችል። በኋላ ከትንሽ ጊዜ በኋላ ጓደኞቿ ወሬው የዚህ የፈውስ አገልግሎት እየበዛ ሲሄድ ትሰማና ትመጣለች ቤተ ክርስቲያን። በሚያስገርም ሁኔታ ትፈወሳለች። ተፈወሰች በሚያስደንቅ ሁኔታ። ጋሽ ዳንኤል ጸለየላት፣ ከዛ ተፈወሰች። ሌላዋ ማናት ብርሃን መጽሔት ላይ ወጥታ የነበረው እኔ ስም እየተረሳኝ ነው ብዙ ሰዎች መዓዛ ሳትሆን ከዛ በፊት የነበረችው ሃይማኖት ናት። እሷን የሚገርምሽ እኔና እህቴ ሆስፒታል ሄደን አይ ቲንክ የሆነ ሰው ታሞ ልንጠይቅ ነው መሰለኝ ሄደን አይተናታል ሆስፒታል እዛ ለሕክምና መጣ እና በጣም ያስጨንቅሻል። በቃ አካሂዷ ምናምን በጣም በቃ የሚያስጨንቅሽ ነው ለማየት ራሱ። እና የሚያስገርመው ነገር ተፈውሳ ብርሃን መጽሔት ላይ ወጥታ ነው ያየናት። እንደገና እንዴት አስታውሻታለሽ እችን ሴት ምናምን ተባብለን ነሳባ ቤት ነበር የምትኖር አይ ቲንክ የሆነ ቅርበት ነበራቸው። ምክንያቱም ቅርበት ሳይሆን አዩዋት መንገድ ላይ እና እናቷ ደግሞ ከክፍለ ሀገር ሊመጡት ብዙ ቀን መቀመጥ አይችሉም፣ እሷ ማመላለስ አይችሉም። ሄዱ እዛ ልጆች አለኝ አሉ። ተዋትና እዚህ ሄዱ አላቸው። በቃ ጌታ በፈወሳት ጊዜ ፈውሳታል። በቃ ትታችኋት ሄዱ። እዛ እንግዲህ እንዴት እንደሆነች አይታችኋታል። ከዚች እዚች ለመራመድ ቢያንስ 10 ጊዜ መሽከርከር እና በጣም ጌታ ይባርካት። የሻረግ በቀለ በጣም ተረዳት ነበር። ያኔ ቤቢ ፊያት ነበራት ተዘጋባ። እሷ ትመጣለች፣ እሷ ይዛት ኦሎምፒያ መሰረተ ክርስቶስ ይዛት ትሄዳለች። እና በጣም የሚገርመው የተፈወሰችው ፈውስ እንዴት እንደሆነ ታውቂያለሽ? እዚህ በቃ ሁሌ ይጸለይላታል ጋሽ ዳንኤል። በቃ የያንቺ ጊዜ ገና ነው፣ በቃ ጌታ ሲመጣ ይመጣልሻል ይላታል። ከዛ ደብረ ዘይት ኮንፈረንስ ነበር ጋሽ ዳንኤል ሄዶ የሚያገለግለው። ካልሄድኩ አለች። ኧረ እባክሽ ጋሽ ዳንኤል እኮ ነው የሚሄደው፣ እዛም ጋሽ ዳንኤል ነው፣ እዚህም ጋሽ ዳንኤል ነው። እንዴት ልሄድ? አንቺ እንዴት ሰው ታስቸግሪያለሽ? አሁን አንቺ ችለሽ ብትሄጂ ሆን እዛ ሄደሽ ደግሞ የሚንከባከብሽ ሰው ያስፈልጋል። ይህ ሽንት ቤት ስንት ነገር አለ ብንላት በፍጹም አለች። ከዛ በቃ የሻረጋ ደው ዴሽዬ ወይ ትሄጃለሽ? የት? ደብረ ዘይት። አዎ እባክሽ ሃይማኖት ይዘሽልኝ ይዛት ሄደች። ከዛ ሲያያት ጋሽ ዳንኤል ራሱ አሉ እንዴ እንደምን መጣሽ? ለማደከምሽ እዚህ ድረስ እኔ እኮ እዛ ጸልይልሽ ነበር ይላል። አይ በቃ እኔ መጣሁ አለች። በኋላ ኮንፈረንሱና እሱ የሚያደርገው ኮንፈረንስ ሩቅ፣ ማረፊያ ቦታው ሩቅ፣ እሱ ያረፈችበት። እዚሁ ሁኚ፣ እዚሁ ተኚ፣ የእግዚአብሔር መንፈስ ያገኝሻል አላት። ሄደ። ከዛ እዛ ተኝሁ አለች። በቃ እና ተኝቼ እጅ ነው የሚመጣው አለች። እጅ መጥቶ ሲያንቋቋኝ ነው የማውቀው አለች። ሲገጣጥመኝ በቃ እጅ ይመጣና ሰውነቴ ቋቋቋቋቋ ሲል ነው የሚሰማኝ አለች። እንግዲህ ቁጭ ብላ ሸንታ አታውቅም። አሁን መድኃኒን የማውቀው ቁጭ ብዬ ስሸርፍ በጣም ነበር የምትቸገረው። ከዛ ብድግ አለች። ቆምኩ እንዴ ብዬ መሮጥ ጀመርኩ አለች። ከዛ ሄጄ ቁጭ ከዛ ኮንፈረንሱ ቦታ እየሮጠች ሄደች። ከህዝብ ሁሉ እዛ ጨው እና ስትመጣ ተፈውሳ ነው የመጣችው ከደብረ ዘይት። እኛ ደግሞ እንግዲህ የዚህ ሻረግ የት ነው የምትጠላት፣ የት ነው የምታስመጣት፣ አሁን ኮንፈረንሷ የት እንቀበላት እንላለን። እሷ ሰተት ብላ በግባ እንዲህ እያለች አትመጣ። ያችን የምታክል ታውቂያታለሽ? ትንሽ ውፍረቷ ቀጭን ነው። ያሁን ሁሉ ጠፍቶ እና ተፈወሰች። አሁን እኛ ሰፈር ነው ያለችው እና ፈውሷ እንዲህ ነው። ያስደናቂ ያስገርም። አስደናቂ። አንቺ ደግሞ በጣም ጥሩ መዝግበሻል። ብዙ በጣም እና እንደው በቀጥታ ታገኛት። አይ አንስተንሽ ትንሽ ጽጌ ሞገስ አንስታት ነበር ባለፈው እና አንስተንሽ ነበር። እንግዲህ አንቺ ታሪክ ብዙ ነው። እሷ ብዙ መከራ ነው ያሳለፈችው። ከዛም በኋላ በጣም ብዙ መከራ ስቲል በጌታ ቤት ጸንታለች። ኢንትረስቲንግ። እንደው ግን አሁን ስናያት በቤተ ክርስቲያናችን በመሰረተ ክርስቶስ አለ ያ የእግዚአብሔር መንፈስ ፕሬዘንሱ፣ ያንን ትልልቅ ነገሮች ይሰራሉ። እንዴት ነው
ምንድነው እኔ በጣም ያ ዘመን የሚያስደንቀኝና የነጋሽ ዳንኤል አገልግሎት በጣም ይነካኝ የነበረው ምንድነው የፈለገ ነገር ሆኖ ትልቅ ተአምር ተሰርቶ አንደኛ ሀምብልነታቸው በጣም ሀምብሎች ናቸው ሁሉም በእውነት በጣም በሚያስገርም ሁኔታ። ሁለተኛ ደግሞ ሁልጊዜ ፎከሳቸው ክራይስት ነው፣ ወደ ጌታ ነው የሚያሳዩት። ይሄን ማን አደረገ ይላል ጋሽ ዳንኤል በተለይ በጣም የማረሳው ነው። ይሄን ማን አደረገ፣ ይሄን ማን ሰራ፣ በፍጹም ዳንኤል እንዲባል አይፈልግም። ኢየሱስ ክርስቶስ በቃ እንዲጠራ የሚፈልገው የጌታን ስም ነበርና ያ ትልቅ ነገር ነው የቀረልኝ በዚህም ዘመን ይሄ ነገር ቢኖር ሰዎች ራሱ የእግዚአብሔር መንፈስ ፕሬዘንስ አለው። ያ መነቃቃት አለው። የመንፈሳዊ ነገር አጋንንት ይወጣል፣ እንደው ይወጫል፣ ይወድቃል ጉባኤ ላይ ሊኖር ይችላል። አላውቅም እንዴት ነው አሁን መሰረተ ክርስቶስ ያለችበትም እኛም እንደ ኢንዲቪጁዋል ክርስቲያኖች በራሳችን ሲውት እንደው ያ ፍቅር ያ መነቃቃት አለ። እኔ ወደ ቴሌ ቦስ